ፍሪ ኢንተርኔት የሚሰራ አፕ ይዘን መተናል። በቅድሚያ ወደ ቴሌግራም እንገባለን። ሊንኩን እንደምትመለከቱት አለ። እነካውና ቀጥታ ወደ ፕሌይ ስቶር ይወስደናል። ፕሌይ ስቶር እንደገባን እንደዚህ 7net VPN ብሎ ይመጣልናል። ኢንስቴል የሚለውን እንጫነዋለን። ከዛ እንደ ኔትወርክ ኮኔክሽን ፍጥነታችን ቶሎ ይወርድልናል ማለት ነው። እሺ አፕሊኬሽኑ እስኪወርድ ትንሽ እንታገስ። እስከዛ አንድ ነገር ልበላችሁ። ይህ አፕሊኬሽን ምንም አይነት ፓኬጅ ካርድ እንዲሁም ደግሞ ፋይል አይፈልግም። ቀጥታ እናንተ ገብታችሁ ኮኔክት በማድረግ ብቻ በቀላሉ መጠቀም የምትችሉት አፕሊኬሽን ነው። ሙሉ አጠቃቀሙን አሳያችኋለሁ። እንዲሁም ደግሞ ይህንን አፕሊኬሽን ተጠቅማችሁ ነፃ ኢንተርኔት እስካገኛችሁ ድረስ ቲክቶክ እና ዩቲዩብ ከማየት ይልቅ የተለያዩ ኦንላይን ስራዎች እንድትሞክሩ የቴሌግራም ቻናል ላይ ኤቢቴክ 77 ላይ ማስቀምጥላችሁ ይሆናል። በዚህ ሳምንትም $5 የምትሰሩበት በአንድ ሳምንት ብቻ $5 የምትሰሩባትን ቀለል ያለች አፕሊኬሽን ፖስትላችኋለሁ። በዚህ ነፃ ኢንተርኔት እየተጠቀማችሁ ኦንላይን ስራ እንድትሰሩ ሐሳቤን በዚህ አጋጣሚ ለመግለጽ እወዳለሁ። እሺ አፕሊኬሽናችን በምትመለከቱ መልኩ ኢንስቴል ብሎ እየወረደ ይገኛል። ትንሽ እንታገሰው። አፕሊኬሽናችን ወርዶ ጨርሷል። ስለዚህ ኦፕን የሚለውን እንጫነውና ወደ ውስጥ እንገባለን። ኦፕን የሚለውን ስንነካው 7net VPN ብሎ እንደዚህ ይመጣልናል። ፕላትፎርሙ እንደዚህ ነው፣ ከለሩ ማለት ነው አረንጓዴ ነው። እሺ ከዛ እንደገባን አለው ይለናል፣ ኖቲፊኬሽን አለው እንለዋለን፣ ሬት አድርጎ ይለናል፣ ሌተር እንለዋለን። ከዛ ፕላትፎርሙ በዚህ መንገድ ይከፍትልናል። መጀመሪያ ከማየታችን በፊት ማስታወቂያ ይልልናል። ማስታወቂያ እናያለን፣ ዎች አድ እንለዋለን ማለት ነው። ብዙ ሰዓት እንድንጠቀም ማስታወቂያ ማየት ይፈልጋል። ስለዚህ ማስታወቂያውን ስንከፍተው እንደዚህ ይመጣልናል። 3 ማስታወቂያ ነው በብዛት የሚያመጣው። ስለዚህ እናንተ 3 ማስታወቂያዎች መጨረስ ይጠበቅባችኋል። የመጀመሪያው ማስታወቂያ እንዳለቀ ከላይ የኤክስ ምልክት ይመጣላችሁና እሱን ክሊክ ስታደርጉት ወደ ቀጣዩ ማስታወቂያ ይሄዳል። ከዛ እንደዚህ አድርጎ 1 ደቂቃ ባልሞላች ጊዜ ውስጥ 3 ማስታወቂያ ከጨረሳችሁ በኋላ እናንተ ፍሪ ኢንተርኔታችሁ መጠቀም ትችላላችሁ። ልክ እንደዚህ እንደምትመለከቱት የመጀመሪያው ማስታወቂያውን አልቋል። ኤክስን ትነካላችሁ፣ ሁለተኛው እንደዚህ ይቀጥላል ማለት ነው። እንደዚህ ያደረገ ሁሉን ማስታወቂያዎች ከጨረሰ በኋላ እንደዚህ ደቂቃ 2 ሰዓት ወደ ታች ይጨምርላችኋል ማለት ነው። አሁን ለምሳሌ እኔ 3 ሰዓት መጠቀም እችላለሁ ማለት ነው። አድ አድርጎልኛል። እሺ አሁን ልክ እንደዚህ ሰዓቱ አለ። አሁን ቀጥታ ኮኔክት አድርገን እንዴት እንደምንጠቀም ነው ማሳያችሁ። በቅድሚያ ግን ለመተማመን ያክል ያለኝን ቀሪ ሂሳብ ላሳያችሁ። ቴሌ ነው የምጠቀመው። ቴሌ ላይ እንደዚህ ላሳያችሁ። ንግባ እስኪ 1 ብር የኢትዮጵያ 1 ብር አለኝ። ትልቅ ባለሀብቱኛል እንደው ማረር ባለጸጋ። ስለዚህ አሁን በ1 ብራችን እንዴት እንደምንጠቀም ላሳያችሁ። 1 ብር አይጠይቅም፣ እሱም ዝም ብዬ ነው 1 ብር ስላለች ነው። ዳታውን አበራውኝ። ምንም አይነት እንደምትመለከቱት ካርድ የለኝም፣ ኢንተርኔት ፓኬጅም የለኝም። ስለዚህ ቀጥታ ምንድነው ማድረገው? አሁን ወደ ምን ገባለሁ? ወደ 7net VPN እገባለሁ ማለት ነው። ከዛ VPN ውስጥ ከገባ በኋላ አሁን ሬት አድርግልኛል፣ ሌተር እለዋለሁ። አድ ስላደረኩት ማስታወቂያ ስለነካኝ ከታች ያችን ምልክት ነክቼ እንደዚህ ሲመጣልኝ ከነዚህ መካከል አንዱ መርጬ ነካለሁ። ሶሪ ብዥ ስለማለቱ። ከዛ በኋላ ምንድነው ማድረገው? ስታርት የሚለውን ኮኔክት የሚለውን ነካዋለሁ። ከዛ እንደዚህ ይመጣልኛል፣ ኦኬ እለዋለሁ። ከዛ በምትመለከቱ መልኩ በ30 ሰከንድ ባለሞላ ጊዜ ውስጥ ኮኔክት አድርገን ጨርሰናል። ከዛ ቼክ እናድርገው። ስለዚህ ቀጥታ እንወጣለን። ከዚህ ወደ ምን እንገባለን? ምን ላይ እንግባ? ቲክቶክ ዩቲዩብ ላይ እንግባ። እሺ ዩቲዩብ ላይ እንግባና እስኪ ሪፍሬሽ እናድርግ። እሺ ዩቲዩብ እንደገባን ኦኬ፣ ሾርት ቪዲዮ እያየሁ ነበር። እሺ እንውጣ። እሺ ትንሽ እንታገሰው። አሁን ገና ኮኔክት ስለሆነ ያው ነው በምትመለከቱ ቪዲዮ መምጣት ጀምሯል ማለት ነው። እሺ አንዴ ሪፍሬሽ እናድርገው እስኪ ደጋግመን። እሺ በምትመለከቱ መልኩ አሁንም ሪፍሬሽ እናደርገው ሌሎች ቪዲዮዎችን አምጥቶልኛል። ስለዚህ ልክ እንደዚህ ደጋግማችሁ ማድረግ ትችላላችሁ። ደግሜ ሂሳብ ጠይቄ ላሳያችሁ። ኮከብ 804 መሰላል ሲሞን ያለችኝ 1 ብር እንደምትመለከቷት አሁን ማለት። ስለዚህ በዚህ መንገድ ፍሪ ኢንተርኔት መጠቀም ትችላላችሁ። የኦንላይን ስራዎች ለቅላችኋለሁ፣ ተከታተሉኝ። ለዛሬ አንድ ቀለል ያለ አፕሊኬሽን የማሳያችሁ ይሆናል። እንደምትመለከቱት $5 ዊዝድሮ እያደረኩኝ ፕሩፍ ላሳያችሁ። አሁን ዊዝድሮ አዝዣለሁ። ዊዝድሮ ቀጥታ ይገባኛል። ልክ በምትመለከቱት መንገዱ $5 ተከታታይ። አሁን ደግሞ $10 ዊዝድሮ አዝዣለሁ። በተከታታይ እንደዚህ ዊዝድሮ ማዘዝ ትችላላችሁ። ቀላል አፕሊኬሽን ነው። አፕሊኬሽኑ ምንድነው? በውስጡ ያሉ የተለያዩ ስራዎችን በመስራት እናንተ ጋር የምታገኙበት ይሆናል። ይሄን አፕሊኬሽን በቴሌግራም ቻናል ታገኙታላችሁ። ፕሌይ ስቶር ላይ አይገኝም። ጆሊካሽ ይሰኛል። ጆሊካሽ ይባላል። አፕሊኬሽን በማውረድ የተለያዩ ታስኮችን እና ሰርቬዎችን በመስራት ኢንተርኔት ሼር በማድረግ ኮይኖችን ታገኛላችሁ። ያን ኮይን ቀጥታ በዶላር መልክ ዊዝድሮ ይደረጋል። በዚህ አጋጣሚ ባይናንስ አካውንት የሌላችሁ ልጆች ባይናንስ አካውንት ከፍታችሁ እንደዚህ አይነት ኦንላይን ስራዎችን መስራት ትችላላችሁ። ልክ እንደገባን ለምሳሌ ከታች አፕሊኬሽን ዳውንሎድ አድርጉ ብሎ መጥቶልናል። ታስክ የዛሬ ታስካችን ነው። ያችን አፕሊኬሽን እንነካታለን። ከዛ በኋላ ኢንስቴል የሚለውን እንጫናለን። ከስር ሬት ምናምን ማድረግ አይጠበቅባችሁም። ቀጥታ ኢንስቴል ማድረግ ብቻ ነው። ኢንስቴል ስነኩት ወደ ፕሌይ ስቶር ይወስዳችኋል። ከዛም ፕሌይ ስቶር እንደገባችሁ እንደዚህ ይመጣላችኋል። ኢንስቴል ትነኩታላችሁ። ከዛም እንደ ኮኔክሽን ፍጥነታችሁ ይወርዳል። ኮኔክሽናችሁ ከፈጠነ ቶሎ ይወርድላችኋል። ከቆየ ደግሞ ቆየት ብሎ ይወርድላችኋል ማለት ነው። በምትመለከቱ መልኩ እየወረደልኝ ይገኛል።
እሺ አፕሊኬሽናችን ኢንስቶል እያለ ነው። ትንሽ እንታገሰው። ሬት ምናምን እንዳታረጉ፣ በዚሁ አጋጣሚ ማስጠነቀቃችሁ ነገር ሬት ምናምን እንዳታረጉ። እንዲሁም ደግሞ በዚሁ አጋጣሚ መግለጽ የምፈልገው ሌላኛው ነገር ደግሞ ዶላር መሸጥም ሆነ መግዛት የምትፈልጉ ሰዎች ኢንቦክስ እዛ ቴሌግራም ቻናል ላይ abdreamer0 ብላችሁ አናግሩኝ። በተለይ መግዛት የምትፈልጉ ሰዎች ዶላር በርከት ያሉ ዶላሮች ስላሉኝ መግዛት ትችላላችሁ። ቀንስ ባለ ዋጋ መግዛት ትችላላችሁ። እሺ ወርዶ ጨርሷል። አሁን ምን እናደርጋለን? ስክሪንሻት እናደርገዋለን ይሄንን። ከዛ በኋላ ስክሪንሻት እንዳደረግነው ስክሪንሻቱን ነው የምናስገባላቸው። ከዛ ምን እናደርጋለን? ስክሪንሻቱን ለማስገባት ወደ ጆሊ ካሽ አፕሊኬሽን ተመልሰን እንገባለን። በምትመለከቱ መንገድ አፕሊኬሽኑ ከፍቷል። ከዛ ምን እናደርጋለን? ማይ ታስክ ላይ ገባና ዳውንሎድ የምትለው ከላይ ያለችው አሁን ያወረድኳት አፕሊኬሽን ነካታለሁ። ከዛ በኋላ እንደነካዋት ከታች ስክሪንሻት ማስገቢያ በምትመለከቱ መልኩ ይመጣልኛል። አፕሎድ የሚለውን ነክቼ ከዛ ስክሪንሻቱን አስገባለሁ። ከዛ በኋላ ደን እለዋለሁ። ከዛ ኢንስቴል ስላደረኩኝ ምን አደርገዋለሁ? ከስር ሰሚት እለዋለሁ ማለት ነው። ከዛ በኋላ ሰሚት እንዳልኩት በምትመለከቱ መንገዱ ደቂቃ ሳይቆይ ወዲያውኑ ኮይኔን ምን ያደርግልኛል? ሰሚት ሰክሰስፉሊ ብሎ አድ ያደርግልኛል ማለት ነው። ስለዚህ ሀሳቡን ሳጠቃልላችሁ በዚህ አፕሊኬሽን እንዲነው ገንዘብ የሚሰራው ኢንተርኔት ሼር በማድረግ የተለያዩ ዴሊ ክላይም የሚደረጉትን ክላይም በማድረግ አፕሊኬሽን ዳውንሎድ በማድረግ እንዲሁም ደግሞ ሰርቬይ ጥያቄዎች ሲመጡ ደግሞ ሰርቬይ ጥያቄዎችን በመስራት ከዛ በተጨማሪ ደግሞ አንድ ሰው ኢንቫይት ስታደርጉ በእናንተ ሪፈራል ኮድ ወይም በእናንተ ሊንክ ሲገባ $0.1 ማለትም 1000 ኮይን ይሰጣቸዋል። ከዛ ዴሊ ታስክ በመስራት እኔ አሁን የምትመለከቱ የውላ ኮይን ያገኘሁት ዴሊ ታስክ ብቻ በመስራት ነው። እያንዳንዱ እዚህ ጋር የምትመለከቱት ዴሊ ታስክ ነው። ከስንት አንዴ ብቻ ኢንቫይት ሰራለሁ እና ኢንቫይት ብትሰሩ ደግሞ የባልጥ የተሻለ ታገኛላችሁ። ኢንቪቴሽን ደግሞ ሊያሰጋችሁ አይገባም። ኢንቪቴሽን በከፍተኛ ሁኔታ መስራት ትችላላችሁ። እናንተ ችላ ስላላችሁ ነው። ትልልቅ የቴሌግራም ግሩፖች አሉ። እዛ ላይ ሊንክ ብለቁ ብዙ ኦንላይን ስራ መስራት የሚፈልጉ ወጣቶች ስላሉ ያን ሊንክ እየነኩላችሁ ይገባሉ። ስለዚህ ተስፋ ሳትቆርጡ ተቀላቀሉ። ለምሳሌ አንድ ግሩፕ ከታች አስቀምጥላችኋለሁ። እዛ ግሩፕ ላይ የገባችሁ ሊንክ በማስቀመጥ የኢንቪቴሽን ስራችሁን ማጠናከር ትችላላችሁ። ይህን የኦንላይን ስራ በቴሌግራም ቻናሌ አስቀምጥላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።